የሃይማኖት መሪዎቹ ኢየሱስ አደገኛ እንደሆነና ንጉሥ ለመሆን እንደሚፈልግ ለሀገር ገዢው ጲላጦስ ነገሩት። ጲላጦስም ኢየሱስን ይህ እውነት ነውን ብሎ ጠየቀው። ኢየሱስም መልሶ እኔ ንጉሥ ነኝ፣ ነገር ግን የዚህ ዓለም ንጉሥ አይደለሁም አለው። ጲላጦስም ኢየሱስ ንጹሕ ነው፣ እርሱን ለመግደል የሚያበቃ ምንም ምክንያት የለም፣ በነፃ ለቀዋለሁ አለ። የተሰበሰቡት ሰዎች ግን ግደለው እያሉ ጮኹ። ስለዚህ ጲላጦስ ወታደሮቹ ኢየሱስን እንዲገርፉት አደረገ። በራሱ ላይም የእሾህ ዘውድ አስገድደው አደረጉለት። ከዚያም በጀርባው የእንጨት መስቀል አሸክመውት ወደ ኮረብታ ላይ ይዘውት ወጡ። በዚያ ኮረብታ ላይ የሮማ ወታደሮች የኢየሱስን እጆችና እግሮች በሚስማር መስቀሉ ላይ መጥተው ሰቀሉት። ከዚያም መስቀሉን ከፍ አደረጉት። ኢየሱስ በሁለት ወንጀለኞች መካከል ተሰቀለ። እኩለ ቀን አካባቢ ሰማዩ ጠቆረ። የኢየሱስ ጓደኞች አለቀሱ። የሃይማኖት መሪዎቹ እየሳቁ ሌሎች ሰዎችን አድነሃል፣ ራስህን ለምን አታድንም አሉ። ኢየሱስም አባት ሆይ ይቅር በላቸው አለ። ኢየሱስ የሚሞትበት ጊዜ ሲደርስ ዓይኖቹን ጨፍኖ ተፈጸመ አለ። በታላቅ ፍቅሩ የተነሳ ሊፈጽመው የመጣውን ነገር አጠናቀቀ። ከኢየሱስ ተከታዮች አንዱ ዮሴፍ የተባለ ሰው የኢየሱስን በድን በአዲስ መቃብር ውስጥ አኖረው። ከመቃብሩ ፊትም አንድ ትልቅ ድንጋይ አስቀመጠ። አሳዛኝና ረዥም የሆነው ዓርብ ተጠናቀቀ።